ቃለ ሕይወት ያሰማልን። አይሰማም። ቃለ ሕይወት ያሰማልን በሉ። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን በሉ። አይሰማም። ሁላችሁም ቃለ ሕይወት ያሰማልን በሉ። ቃለ ሕይወት ያሰማልን። የመላእክት ዝማሬ ያድርግልን ለዘላለሙ አሜን። እስቲ የተቀመጣችሁ ትንሽ ብድግ በሉ። ይደክማችኋል። ቁጭ ስትሉ ስለሚደክማችሁ እስቲ ብድግ በሉ። ሁላችሁም ቁሙ። እስቲ ቁሙ። ቁሙ። አይዟችሁ ቁሙ። ቁሙ። ጤና እኮ ነው። ቁጭ ሲበዛም ጥሩ አይደለም፣ ሲቆምም ብዙ ጥሩ አይደለም። ለሁሉ ተመጣጣኝ ነው አይደለም? እስቲ ተነሱ። የተቀመጣችሁ ብድግ በሉና ቁሙ። ዝም ብላችሁ ቁሙ። አዎ በዚህ በስተቀኝ በኩል ደግሞ ድምፃችሁን የምትፈልጉት ቅባ ቅዱስና ገል ነው አይደለም? ገሉን ቅባ ቅዱሱን ዝም ብላችሁ መጠቀም፣ ጆሮአችሁና ልባችሁን ደግሞ ወደዚህ ማድረግ እና አንዳንድ ጊዜ የት እንዳላችሁ ማወቅ ጥሩ ነው። ቤተ ክርስቲያን ውስጥ ጩኸት ስለሌለ ጠጅ ቤት ብቻ ነው ጩኸት ያለው። ገበያ፣ ጠጅ ቤት እነዛ ማስመሰል ቤተ ክርስቲያኑን ይጎዳል። ልብ በሉ። አንደበታችሁን የያዙ በቤተ ክርስቲያን ላይ ጩኸት፣ ግርግርታ ምናምን ጥሩ አይደለምና ቅድም ተናግረዋል መምህራችን። ስለዚህ አያስፈልግም። ሁላችሁም ቀኝ እጃችሁን አውጡ። እንደዚህ መስቀለኛ ሰው መስቀለኛ ሰው እንደዛ አልኩ። ሁላችሁ መስቀለኛ ሰው እላይ ያላችሁ ተነሱ፣ ተነሱ፣ ቁሙ። ሁላችሁም ግድ የላችሁም ቁሙ። ቆማችሁ መስቀለኛ ሰው በውስጣችን ያለው ሰይጣን እስኪወድቅ ድረስ ድምፃችሁን ከፍ አድርጋችሁ እንደዚህ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከፍ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ሊቀ ኅሩያን ስብሐት ባየ የዚህ ታላቅ ገዳም ዋና አስተዳዳሪ፣ የተከበሩ በኩረ ትጉሃን ደመላሽ ቶጋ የዛሬው መምህራችን፣ የተከበሩ የዚሁ ደብር ዋና ጸሐፊ፣ የተከበሩ የዚሁ ደብር የስብከተ ወንጌል ዋና ኃላፊ፣ የተከበራችሁ መምህራን ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ አበው መነኮሳት፣ የተከበራችሁ ከሩቅም ከቅርብም በአቡነ እጨጌ ዮሐንስ ጠሪነት በመድኃኔ ዓለም ቸርነት በቅዱሳን መላእክት ተራዳይነት በእመቤታችን አማላጅነት አምናችሁ በዚህ ስፍራ የተገኛችሁ የእግዚአብሔር ልጆች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ከረማችሁ? እንኳን አደረሳችሁ። ገባችሁ? እንኳን አደረሳችሁ ለዕርገቱ ለባለ ጰራቅሊጦስ ለአቡነ እጨጌ ዮሐንስ እንኳን አደረሳችሁ። በማድረጉ እግዚአብሔር የተመሰገነ ይሁን። አሁን አረፍ በሉ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንግዲህ ይኸው በሰጣችሁት ገንዘብ ሜዳው አምሯል፣ ደስ ይላል። ገንዘባችሁ ስራ ላይ ሲሆን ለቤተ ክርስቲያን የሰጣችሁን በቤተ ክርስቲያን አያችሁት።
ለመጋረጃ የሰጣችሁትን ለመጋረጃ ውለው አያችሁት። ለመስኮት ለበር የሰጣችሁት ስራ ላይ ውለው አያችሁት። አሁን ደግሞ የምትቀመጡበት የምትራመዱበት ከዚህ እስከ ጠበሉ ድረስ ይሄው እስከዛ ድረስ አያችሁት። እንኳን ደስ አላችሁ። ይሄ እናንተ ገንዘብ በስራ ላይ የዋለው ገንዘብ አቡነ እጨጌ የተቀበሏችሁ ገንዘብ እንኳን ደስ አላችሁ። ያልተቀበሏቸው በስራ ላይ አይውሉምና ደስ ያለው ቢኖር እግዚአብሔርን ያመስግን ይላል። እንኳን ደስ አላችሁ። እግዚአብሔር የተመሰገነ ነው። እንደምን አደራችሁ? አላችሁ አላችሁ ታዳምጣላችሁ አላችሁ። አረፍ በሉ። ቦታ ያላችሁ አረፍ በሉ። ከሰልፍ ከያዙት በስተቀር አረፍ በሉ። እየተጠመቃችሁ ቅባ ቅዱሱን ገድሉን ያገኛችሁ አረፍ በሉ። ወደዚህ ጠጋ በሉ። ወደ ቤተክርስቲያን ውስጥ ጠጋ በሉ። ጠጋ በሉና አረፍ በሉ። እግዚአብሔር የተመሰገነ አላችሁ አላችሁ። እስቲ የሌላችሁ ልበል እንዴ? ምን ነው አለን አላችሁ? እኔ እኮ ደጋግሜ ነው የጠየኳችሁ። አለን አላችሁኝ። አሁን ግን ምንድን ነው ያልኩት? የሌላችሁ ልበል እኮ ነው ያልኩት። ከሌላችሁ የተወላችሁ እኔ ያሉትን ነው እኮ ጠየኩ። አላችሁ የሌላችሁ ልበሉ። በቃ አሁን አላችሁ፣ አሁን አላችሁ። እሺ ያላችሁ እስኪ ልበሉ። እንግዲህ ዛሬ በእውነቱ የሥራ ቀን ስላልሆነ በዓል ስለሆነ ሁሉ ሰው ዛሬ አቡነ እጨጌ ደጅ ይመጣል፣ ምስክርነት ይሰጣል፣ እግዚአብሔርን ያከብራል። አብረን እናክብር ብለን ነው የመጣነው። ክብር ለመድኃኔዓለም ይሁን። ይሄው እግዚአብሔርን አመስግኑ ተገናኝተን እየተማር እየመሰከር ወንጌል እየተነገረ ቅባ ቅዱስ ገድሉ ጠበሉ እየተሰጠ ሁሉ አገልግሎት እየተከናወነ ዛሬ በዚህ እስካሁን ድረስ አላችሁ። ለትንሽ ደቂቃ ደግሞ ገና ተሰላፊው በጣም ብዙ ነው። ትንሽ የእግዚአብሔርን ቃል እንነጋገራለን። ማን ያስተምረን? ማን ያስተምረን? እግዚአብሔር የተመሰገነ ይሁን። በመላው ዓለም ሆናችሁ በእማማ ቲክቶክ የምትከታተሉ አሁን የምንገኘው አቡነ በወይራ ሰፈር አቡነ እጨጌ ዮሐንስ ጠበል ቅባ ቅዱስ ገድል የሚሰራውን ተአምር በቀጥታ እየተከታተላችሁና እያያችሁ ስለሆነ ይህ ተአምር ባላችሁበት ሀገር በረከቱ ይደርባችሁ። ሁሉ በሉላችሁ። በዓይናቸው፣ በአእምሯቸው፣ በልባቸው ምን ነው እዛ በሆንኩ እያሉ የሚመለከቱ አሁን በቀጥታ ስርጭት ስላሉ እግዚአብሔር አምላካችን ባላችሁበት ይባርካችሁ። ሌላው ለአቡነ እጨጌ ዮሐንስ ያመጣሁት 50 መጽሐፍ አለ ለእናንተ። መጽሐፉ ብሩ ደግሞ ለአቡነ እጨጌ ዮሐንስ በጣም ተፈላጊ መጽሐፍ ነው። አሁን 11ኛ እትም ነው። ለሰባክያነ ወንጌል ስለ ስብከተ ወንጌል አገልግሎት፣ የቃል ኪዳን ምስጢር፣ የንስሐ ምስጢር፣ የኑዛዜ ምስጢር፣ የምጽዋት ምስጢር፣ የስግደት ምስጢር፣ የጸሎት ምስጢር፣ የጾም ምስጢር፣ የታቦት ጥልቅ ምስጢር፣ የቄደር የንስሐ ቄደር ጥምቀት፣ የሰባቱ ቃል ኪዳን፣ የሥላሴ አንድነት ሦስትነት፣ 16ቱ ሕግጋት፣ 2ቱ ሰንበት፣ ስለ ድንግል ማርያም ቅድስና፣ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ከጽንሰቱ እስከ ምጽአቱ ድረስ የሚያስተምረን የነፍስ አባት የነፍስ ልጅ
መምህራን ወንጌል የሚጠቀሙበት እናንተ ደግሞ ሥርዓተ ቤተ ክርስቲያንን የምታውቁበት ዶግማዋን፣ ትውፊቷን፣ ቅኖናዋን የምታውቁበት ልዩ መጽሐፍ ነው እና እኔ የማስከፍለው የታተመበትን ብቻ። ምክንያቱም አሁን ዛሬ በ100 ብር የሚሸጥ መጽሐፍ አለ የለም፣ መጽሐፍ አይሸጥም። ይሄ ልዩ የሆነ መጽሐፍ 100 ብር ብቻ ከፍላችሁ 50 መጽሐፍ ነው። 50ው መጽሐፍ በ100 ብር 5000 ብር ያወጣል። 5000 ብር ለአቡነ እጨጌ ዮሐንስ ገቢ እንዲሆንልኝ ሰጥቻለሁ። አመሰግናለሁ። ስጥራቸው እንዳይጎልባቸው። እሺ ብሩን ስጡ ብቻ። 5000 መጉደል የለበትም። ልዩ መጽሐፍ ነው። 11ኛ እትም ነው። እሱም አልቋል። አሁን ደግሞ ይታተማል። እግዚአብሔር የተመሰገነ። ሊቀ ትጉሃን በኩረ ትጉሃን ደመላ እዛ አምጡልን እያሉ ነው። መድረክ ላይ አምጡላቸው። እሺ መድረክ ላይ አምጡ እያሉ አመሰግናለሁ። ብሩ እሺ ቆይ ሲያመጡ ብሩ ይቀበል ያመጣሉ። አምጡላቸው። መምህር ላባላችሁ እነዛ ፈልገው መድረክ ላይ እዛ መሰብሰብ ክልክል ነው። እዛ ጋ አገልግሎት ስላለ ይመጣል። ይሄው እየዞሩ ያመጡላችሁ። በተቀመጣችሁበት ስለሚያመጡላችሁ በተቀመጣችሁበት ቦታ ሆናችሁ መግዛት ነው እንጂ ይሄ አገልግሎት እነዚህ ገንዘቡን እንዲቀበሉ ሰብስበው ገቢ እንዲያደርጉ ነው ጠረጴዛ ቤት ላይ የተሰጣቸው። አሁን ውስጡ ይዞርላችሁ 100 ብር ብቻ ትከፍሉና ትቀበላላችሁ ማለት ነው። እንደምን አደራችሁ አላችሁ? እንደምን አደራችሁ? እንኳን ለአቡነ እኮ ሁሉንም ሰብስቡና ዘይስቱ እንዳይጎልባቸው ብሩ መላከ ሊቀ ሕሩያን ስብሐት ባየ አስተዳዳሪው ራሳቸው አንድ ገዝተዋል። እንበሉ ለመስገን አሁን ሲያስተምሯቸው የቆዩት መምህር በኩረ ትጉሃን ደመላሽ ቶጋ አንዱን ገዝተዋል፣ ሁለቱ ገዝተዋል። ክብር ለመድኃኔዓለም ይሁን። እግዚአብሔርን አመስግኑ። ልዩ መጽሐፍ ነው። በሊቃውንት ጉባኤ አስመርምሬ በደንብ ተለቅሞ በጥራት የተዘጋጀ መጽሐፍ ነውና ለሁሉም የሚጣፍጥ ነውና የእግዚአብሔር ቃል ነውና ተጠቀሙበት። ተስማምተናል አይደል? ዝም ልትሉ የማይሰማ ነገር አለ፣ እዚህ ጋር አዎ፣ ዝም በሉ። ቤተክርስቲያን ውስጥ ነው ያላችሁ። ፈውስ ቦታ ነው ያላችሁ። ቅዱሳን ያሉበት ቦታ ነው ያላችሁ። አንደበታችሁ ቀስ ብላችሁ ተናገሩ። አንደበታችሁ፣ እጃችሁ፣ እግራችሁ ይውላችሁ። መጽሐፈ መክብብ ምዕራፍ 5 ወደ እግዚአብሔር ቤት ስትገባ እጅህን፣ እግርህን፣ አንደበትህን ጠብቅ ይላል። አደራችሁ ሌላ ሸክም ይዛችሁ እንዳትሄዱ፣ ሌላ ቅስፈት ይዛችሁ እንዳትሄዱ። ይሄ ቦታ ዝም ብሎ አይደለም። ይሄ ጫካ ዝም ብሎ አይደለም። ይሄ ዋሻ ዝም ብሎ አይደለም። የቆማችሁበት ቦታ አንዳንድ ጊዜ ሳናውቅ የምንጎዳ ስላለ እንዳትጎዱብን ነው እንጂ እኛ ብትጮህ ችግር የለብንም። እንዳትጎዱ ግን እግዚአብሔር ይጠብቃችሁ። ዛሬ የምንማርበት የትምህርት ርዕስ ጻድቅን በሉ ጻድቅን በጻድቅ ስም የተቀበለ ዋጋውን ይወስዳል። በሉሲ ጻድቅን በጻድቅ ስም የተቀበለ ዋጋውን ይወስዳል። እስቲ ድገሙት። ጻድቅን በጻድቅ ስም
የተቀበለ ዋጋውን ይወስዳል። የአቡነ እጨጌን ዋጋ ትወስዳላችሁ። ደስ ይበላችሁ። ለመዳን ታዳመጣችሁ። ጌታ ኢየሱስ ክርስቶስ ነው የሰጠው። ደስ ይበላችሁ። ለመዳን ይህ ቃል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል የማንም አይደለም። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 በሉ እስቲ እንዳይጠፋባችሁ። ነገ ጻድቃን አያማልዱም ሲሏችሁ፣ ነገ ጻድቃን ሰማዕታት አያማልዱም ሲሏችሁ የምትሰጡት መልስ ነው። ያዙ ጥቅሱ፣ ያዙ ጥቅሱ። የማቴዎስ ወንጌል በሉ ምዕራፍ 10 ቁጥር 40 ቁጥር 40 ምንድነው የትምህርቱ ርዕስ? ምንድነው የትምህርቱ ርዕስ? ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። የማን ዋጋ ይወስዳል? የጻድቁን። የአቡነ ተክለ ሃይማኖትን፣ የአቡነ ገብረ መንፈስ ቅዱስን፣ የአቡነ እጨጌ ዮሐንስን ዋጋ ይወስዳል። ደስ ይበላችሁ። ክብር ለመድኃኒዓለም። አዎ ይህ የእግዚአብሔር ቃል ነው። ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ልብ በሉ። ጻድቅ የተባለው እግዚአብሔር ጻድቅ ብሎ የጻፈው ዋጋ ሰጥቶታል። ዋጋው ደግሞ መንግሥተ ሰማያት ነው። ደስ ይበላችሁ። እልል በሉና መስሉ እግዚአብሔርን አመስግኑ። ዋጋው ምንድን ነው?